ብዙ ሰዎች ዝናብ ሲመጣ ይሳቀቃሉ፣ ይጨነቃሉ፣ ይንጋ በብዙ ያስባሉ። እኛ ተረጋግተን እንደምንተኛው አይደለም። ህዝባችን በተለይ እናቶች፣ አሮጊቶች፣ አንዳንዶች ልጅ የሌላቸው፣ አንዳንዶች ወልደው መሃን የሆኑ በዚህ አይነት ሁኔታ የሚኖሩ ስላሉ የአካባቢው ማህበረሰብ እየተጋገዘ 5ም 10ም 15ም ቤት ቢሰራ የብዙ ሰው ህይወት እፎይታ እንዲያገኝ እናደርጋለን። አሁን ዘንድሮ ሪፐብሊካን እና እኛ ከ10 እስከ 15 የሚጠጉ ቤቶች በዚህ ክረምት ለመስራት ወስነን ዛሬ እንዳያችሁት 7 አፍርሰናል። ከዚህ ቀደም የተወሰኑ የፈረሱ አሉ። ሰሞኑን ይቀጥላል። ከ10 እስከ 15 ቤት በእኛው አካባቢ እንሰራለን። ሁሉም አካባቢ ያሉ ዜጎች በትብብር በጣም በጉልበትም አናሳ ጉልበት ያላቸው ገንዘብ የሌላቸው እድሜያቸውም ትንሽ ከፍ ያሉ እናቶችን እየለዩ ቤታቸው የሚሰሩላቸው በብዙ መንገድ ኢትዮጵያ ትጠቀማለች።